በየቀኑ ጠዋት የምንጠጣው አንድ ሲኒ ቡና አእምሯችንን ከማነቃቃት አልፎ የሰውነታችንን ትልቁንና ዋናውን የማጽዳት ፋብሪካ ማለትም ጉበታችንን ከከባድ በሽታዎች እየጠበቀ እንደሆነ ታውቃላችሁ? አብዛኞቻችን ቡናን የምንጠጣው ለኃይልና ለንቃት ብቻ ይመስለናል። ነገር ግን ከጀርባ ያለው ሳይንሳዊ እውነት በጣም አስገራሚ ነው። ሰላም ጤና ይስጥልን። ይህ ጤና ቲፕ ነው። እንኳን ወደዚህ ቻናል በሰላም መጣችሁ። በዓለም አቀፍ ደረጃ በካንሰርና በጉበት ስፔሻሊስቶች በተደረገ ጥናቶች መሰረት በቀን ስንት ሲኒ መጠጣት እንዳለብን፣ በምን አይነት መልኩ ቢዘጋጅ የበለጠ እንደሚጠቅመንና እንዳይጎዳም ምን ማድረግ እንዳለብን እነዚህን አካተን ሁሉንን አብረን እናያለን። ስለዚህ እስከ መጨረሻው አብራችሁን ቆዩ። ለጤናችሁ ትልቅ እውቀት ታገኛላችሁ። ለመሆኑ ይህ ተፈጥሯዊ መጠጥ ጉበታችን ውስጥ በትክክል ምን እየሰራ ነው? ጉዳቱስ ምንድን ነው? በአሁን ጊዜ በመጥፎ አኗኗር ዘይቤ የአመጋገብ ስርዓት ምክንያት በዓለማችን ላይ ከ4 ሰዎች አንዱ የሰባ ጉበት በሽታ ወይም ፋቲ ሊቨር አለበት። ይባስ ብሎ ደግሞ የጉበት በሽታ አብዛኛውን ጊዜ ምንም አይነት የህመም ምልክት ሳይታይበት በምስጢር ነው የሰውነታችን ክፍል የሚያጠቃው። ነገር ግን ሳይንቲስቶች በአንድ ነገር ላይ ተስማምተዋል። በየቀኑ በኩሽናችን ውስጥ የምናዘጋጀው ቡና ጉበታችንን ከመጠገን አልፎ እንደ ትልቅ ጋሻ ሆኖ ያገለግላል። ነገር ግን ጥያቄው ማንኛውም አይነት ቡና ጥቅሙ ተመሳሳይ ነው? በስኳር በወተት ብንጠጣስ? በቀን ስንት ሲኒ መጠጣት አለብን? በዚህ ቪዲዮ ውስጥ በሚቀጥሉት ደቂቃዎች የሚከተሉትን በሳይንስ የተረጋገጡ 4 ዋና ዋና ነጥቦችን በዝርዝር እንመረምራለን። በመጀመሪያ ቡና በጉበት ላይ የሚፈጥረውን እብጠትና የቲሹ መጎዳት ወይም ሊቨር ፋይብሮሲስ እንዴት አድርጎ እንደሚከላከል፣ በመቀጠልም ለብዙዎች ስጋት የሆነውን የሰባ ጉበት በሽታ በቡና ውስጥ ያለው አንቲኦክሲዳንቶች እንዴት አድርጎ እንደሚያስወግዱ፣ ሌላው ደግሞ በዓለም አቀፍ የካንሰር ምርመራ ተቋማት እንደተረጋገጠው ቡና የጉበት ካንሰርን እስከ 40% የመቀነስ አቅሙንና በመጨረሻም የትኛው የቡና አፈላል ለጉበት ተስማሚ እንደሆነ እንዲሁም በቀን መጠጣት ያለብንን ትክክለኛ መጠን ስንት እንደሆነ አብረን እናያለን። ቻናላችን ጤና ቲፕ አዲስ እንደመሆኑ መጠን የጤና መረጃ ለሌሎች ተደራሽ ለማድረግ የእናንተ ትብብር ያስፈልገዋልና ቪዲዮ ላይክ እንዲሁም ለወዳጅ ጓደኞቻችሁ ሼር አድርጉላቸው። ይህን በማድረግ ቪዲዮ ለሌላው እንዲደርስና ብዙ ሰዎች በዚህ ሳቢያ ሳይወሳሰብ በቀላሉ መታከምና መዳን እንዲችሉ ለባሰ የጤና ችግር ሰለባ እንዳይሆኑ ይህን መረጃ በማጋራት የሰው ልጅ ውዱ የሆነውን ጤናውን እንዲጠብቅ የበኩላችሁን አስተዋጽኦ አድርጉ። ከመሸጋገሪያ በኋላ ወደ ዝርዝሩ እንገባለን። እስከ መጨረሻውም አብራችሁን ቆዩ። ቁጥር 1 ላይ የምናገኘው የጉበት ጠባሳንና እብጠትን መከላከል ነው። የመጀመሪያውና በጣም አስገራሚው የቡና ጥቅም የጉበት እብጠትና የቲሹ መጎዳትን መከላከል ነው። ቡና በጠጣን ቁጥር ሰውነታችን ካፌንን ሲፈጭ ፓራክሲቲን የተባለ ተፈጥሯዊ ኬሚካል ያመርታል። ይህ ኬሚካል በጉበታችን ውስጥ ኮኔክቲቭ ቲሹ ግሮዝ ፋክተር የሚባል ፕሮቲን እንዳይመረት ያደርጋል። ጉበታችን በኢንፌክሽን ወይም በተለያዩ ምክንያቶች ሲጎዳ ሰውነታችን ራሱን ለማከም ሲሞክር በጉበት ላይ ጠባሳ ወይም ፋይብሮሲስ ይፈጥራል። ይህ ጠባሳ እየባሰ ሲሄድ ደግሞ ወደ ከባድ የጉበት በሽታ ማለትም ሲሮሲስ ያድጋል። ፓራዚትን ይህን የጥፋት ሂደት በማቋረጥ የጉበት ህዋሳት እንዳይጠነክሩና እንዳይጠበሱ ያደርጋል። በሳይንሳዊ ጥናቶች እንደተረጋገጠው በየቀኑ ቡና የሚጠጡ ሰዎች ለጉበት ሲሮሲስ የመጋለጥ እድላቸው እስከ 80% አነስተኛ ነው። ሁለተኛ ላይ የምናገኘው የሰባ ጉበት በሽታን ወይም ፋቲ ሊቨርን መቀነስ ነው። ሁለተኛ ነጥብ አሁን ባለንበት ዘመን ከጊዜ ወደ ጊዜ እየጨመረ ከመጣው የሰባ ጉበት በሽታ ወይም ፋቲ ሊቨር ዲዚዝ ጋር የተያያዘ ነው። በቡና ውስጥ ክሎሮጂኒክ አሲድ እና ኮዌል የተባሉ ኃይለኛ አንቲኦክሲዳንቶች ይገኛሉ። እነዚህ ውህደቶች በጉበት ውስጥ የሚከማቸውን የስብ መጠንን የመቀነስና የጉበት ኢንዛይሞች ልክ እንደ ኤኤልቲ እና ኤኤስቲ ሚዛን እንዲጠብቅ የማድረግ አቅም አለው። ጥናቶች እንደሚጠቁሙት አልኮል ከመጠጣት ጋር ተያይዞ የሚመጣ የሰባ ጉበት በሽታ ያለባቸው ሰዎች በየቀኑ ቡና ሲጠጡ በጉበት ውስጥ የሚከማቸው ስብ ይቀንሳል። በስብ ምክንያትም የሚመጣው የጉበት ህዋሳት እብጠት ይረግባል። እንዲሁም የሰውነታችን ኢንሱሊን ስሜታዊነት ወይም ኢንሱሊን ሴንሲቲቪቲ እንዲሻሻል በማድረግ ተጨማሪ ስብ እንዳይከማች ይረዳል። በሶስተኛ ላይ የተቀመጠው ደግሞ ከጉበት ካንሰር የመከላከል አቅም ነው። በአሁኑ ወቅት ሶስተኛውና እጅግ አሳሳቢ ጉዳይ የጉበት ካንሰር ነው። ሄፓቶሴሉላር ካርሲኖማ የተባለ የጉበት ካንሰር አይነት በዓለም አቀፍ ደረጃ በሞት አሳዳሪነቱ ከሚጠቀሱት ካንሰሮች አንዱ ነው። የዓለም የካንሰር ምርምር ፈንድ ወይም ወርልድ ካንሰር ሪሰርች ፈንድ እና በርካታ የሕክምና ተቋማት ያደረገው ጥናቶች እንደሚያሳዩት በቀን 2 ሲኒ ቡና መጠጣት ለጉበት ካንሰር የመጋለጥ እድልን 40% ይቀንሳል። ይህም የሆነው በቡና ውስጥ ያሉት ፖሊፌኖል የተባሉ ውህደቶች የሴሎችን ዲኤንኤ ጉዳት ይከላከላል። የተቀየሩ ወይም ሙቴት ለካንሰር የተጋለጡ ሴሎች ሳይራቡ ቀድሞውኑ እንዲሞቱ ያደርጋል። አዳዲስ የካንሰር ሴሎች የደም ስር አግኝቶ እንዳያድጉም ይከላከላል።
አራተኛ ላይ የተቀመጠው ደግሞ ትክክለኛውን መጠንና የአዘገጃጀት ሁኔታውን ነው። እስካሁን ያየናቸው አስደናቂ ጥቅሞችን ለማቀናጀት በየቀኑ መጠጣት ያለብን ትክክለኛ ቡና መጠን ስንት ነው? በሕክምና ጥናቶች መሰረት ለጉበት ጤና ከፍተኛ ጥቅም የሚያስገኘው በቀን ከ2 እስከ 3 ሲኒ እንደ ካፌን መቻቻል አቅም ደግሞ እስከ 4 ሲኒ መጠጣት ይቻላል። ጥናቶች እንደሚያሳዩት አንድ ሲኒ ብቻ መጠጣት አነስተኛ ጥቅም የሚሰጥ ሲሆን መጠኑ ወደ 3 ሲኒ ሲያድግ ግን የጉበት ኤንዛይሞች መስተካከልና ከካንሰር የመጠበቅ አቅሙ በከፍተኛ ሁኔታ ይጨምራል። ነገር ግን ከ4 እና ከ5 ሲኒ በላይ አብዝቶ መጠጣት ተጨማሪ ጥቅም የማይሰጥና ለእንቅልፍ ማጣት ወይም ለደም ግፊት መዛባት ሊዳርግ እንደሚችል ማወቅ አስፈላጊ ነው። ሁለተኛውና በጣም ወሳኙ ነጥብ ቡናውን እንዴት አድርገን አዘጋጅተን እንጠጣ የሚለው ነው። ቡና ለጉበት የሚሰጠውን ጥቅሞች ሙሉ በሙሉ ለማግኘት ጥቁር ቡና ወይም ብላክ ኮፊ አሊያም በትንሽ ወተት ያለ ስኳር መጠጣት የተሻለ ነው። አብዛኞቻችን በኩሽናችን ውስጥ የምንጨምረው ከፍተኛ ስኳር፣ ጣፋጭ ክሬሞች፣ የወተት ተዋጽኦች በራሳቸው ከፍተኛ ካሎሪና ፍሩክቶስ ስላላቸው ለሰባ ጉበት በሽታ መንስኤ ይሆናሉ። ስለዚህ ቡናው የሰባ ጉበትን ሊከላከል ሲሞክር እኛ በስኳር ምክንያት ተጨማሪ ስብ ወደ ጉበታችን እየከተትን ጥቅሙን እናከሽፋለን ማለት ነው። ሌላው መታወቅ ያለበት ነገር የቡና አፈላል ዘዴ ነው። ያልተጣራ ቡና ለምሳሌ ኤክስፕሬሶ፣ የቱርክ ቡና ወይም የሀገራችን ባህላዊ አፈላል ላይ አድሮ ሳይሰክን በጋለ ሁኔታ ሲጠጣ ካፊክሶልና ካበሎ የተባሉ የተፈጥሮ ይዘቶች ይኖሩታል። እነዚህ ይዘቶች ምንም እንኳን አንቲኦክሲዳንቶች ቢሆኑም ባልተጠለለ መልኩ በብዛት ሲወሰዱ የጎጂ ኮሌስትሮል መጠን ወይም ሎው ዴንሲቲ ሊፖፕሮቲን መጠንን ሊጨምሩ ይችላሉ። ስለዚህ የኮሌስትሮል ችግር ያለባቸው ሰዎች ቡናውን በወንፊት ወይም በፊልተር አጥልሎ መጠጣት ወይም ባህላዊ አፈላል በሆነ አደሩ በደንብ እስኪሰክን ድረስ ጠብቆ በመቅዳት መጠጣትን ይመረጣል። ባጭሩ ያለ ስኳር የተዘጋጀ በፊልተር የተጠለለና በቀን 2 እስከ 3 ሲኒ ጥቁር ቡና ለጉበታችን እውነተኛ ተፈጥሯዊ መድኃኒት ነው። በአጠቃላይ ቡና በቀላሉ የምናገኘው ነገር ግን ለጉበታችን እንደ ትልቅ ጋሻ ሆኖ የሚያገለግል ተፈጥሯዊ መጠጥ ነው። የሰባ ጉበትን ከመከላከል ጀምሮ እስከ ካንሰር ተጋላጭነትን እስከ መቀነስ አቅም አለው። ነገር ግን ቡና የሕክምና መድኃኒቶችን የሚተካ ሳይሆን ድጋፍ ሰጪ መሆኑን መዘንጋት የለበትም። የዛሬው መረጃ ከተመቻችሁ ቪዲዮውን ላይክ በማድረግ ለሌሎች እንዲደርስ ሼር አድርጉት። ለዚህ ቻናል አዲስ የሆናችሁ ሳብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሁኑ። በቀጣይ በሌላ ጤናና ሳይንሳዊ መረጃ እስከምንገናኝ በያላችሁበት መልካም ቆይታን ተመኘው።